ከወይራ አባቱካን ከወይራ ወንደስ ቅዱስ በስጋና በድንግል ማርያም እሱ ከማወደስ ከተፈጠሩት በአርያም ከሚኖሩ መላእክት በምድር ከሚኖሩ ለምሳሌ ስጋ ተረካክሙና ክብርና ምስጋና ለስሙ ይሁን። የተከበራችሁ የሥላሴ ልጆች ወንዶችና ሴቶች ሁላችሁ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም እንደምሰነበታችሁ እግዚአብሔር ይመስገን ብለን እንድናመሰግነው መመስገን የባህሪ የሆነ ጌታ ፈጥሮ የሚመሰገን በመመስገኛ ቦታው የሰበሰበን ስሙ ከምድር መሀል እስከ አርያም ጫፍ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ያለፈውን ትምህርታችን ነው የምንቀጥለው። እንግዲህ ነገረ ሥጋዌ ከጀመረ ዛሬ ወደ 3ኛ ቀናችን መሰለኝና ሥጋዌ ማለት ምን ማለት ነው? ተሰገው ሰው ሆነ ማለት ነው። ሰው የሆነ ማን ነው ሲባል መለኮት ነው። ሰው ሆነ ብለን መለኮትን ሰው ሆነ ካልን በኋላ ስሙን ማን አለው? ኢየሱስ ብለነዋል። ሰው የሆነው ማን ነው? ከሦስቱ አካል አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ከዚያ ደግሞ በነፍስ በሥጋ እየመሰልን በእሳት በቀላይ በባህር በልዩ ልዩ ምሳሌ እየመሰልን ከዛ ደግሞ የአምላክ ሰው መሆን አምላክ በተዋህዶ የተገለጠው የትና መቼ ነው የሚለውን የት የሚለውን መቼ የሚለውንም ለማየት ሞክረናል። ወንድ ለምን የመላእክትን አካል አልነሳም ቢባል የበደለ ሰው ስለሆነ በደልማ መላእክትስ በድለው የለምን የሚል ቢኖር ደግሞ ንስሐ የገባ የተጸጸተ ሰው ስለሆነ፣ ሰይጣን ግን የሚጸጸት አይምሮ ስለሌለው አንዲት ናት። ከካደም አያምንም ካመንም ደግሞ አይክድምና፣ ስለዚህ ክዶ አለማመን ዲያብሎስ አምኖ አለመካድ በእነ ሚካኤል ቅዱስ ገብርኤል በሌሎች ቅዱሳን መላእክት እያየን መጥተናል። ከዛ እግዚአብሔር ሰውን እንዴት አዳነው ለሚለው ደግሞ የአዳምን ዕዳ ፍጡራን ሊከፍሉት አልቻሉም ወይም ባለመቻላቸው እግዚአብሔር ወልድ ከሦስቱ አካል አንዱ ያለማንም አስገዳጅነት እስመ በፈቃዱ በእርሱ ፈቃድ እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ በሱም በአባቱም ፈቃድ በመንፈስ ቅዱስም ስምረት ከሰማይ ሰማያት የወረደው መጥቶ አካላዊ ቃል ስጋን የነሳው መሆኑን አይተናል። ዛሬ በሚኖረን ትምህርት ደግሞ የምናየው እግዚአብሔር ወልድ ሰው ሆነ ስንል እንዴት ነው የሚለውን እናያለን። ሰው ሆነ ማለት እንዴት ነው የሚሉትን ትምህርቶች ነው የምናያቸው። እግዚአብሔር ወልድ ወይም ከሦስቱ አካል አንዱ አካል ሰው ሆነ ማለት እንዴት ነው የሚለውን እናያለን ማለት ነው። ይህንን ቃል እንበለ ውላጤ በሚለው ቃል ጀምረን እናየዋለን። እንግዲህ እንበለ ውላጤ ማለት ያለመለወጥ ማለት ነው። እንግዲህ ያለመለወጥ ማለት ለምን ቢባል መለወጥ ማለት ስጋ ወደ መለኮትነት መለወጥ ወይም ደግሞ መለኮትን ወደ መሆን መለወጥ ወይም መለኮት ስጋን ወደ መሆን መለወጥ ውላጤ ይባላል። እንደዚያ የሆነ አይደለም። ያ እንበለ ውላጤ ማለት ያለ መቀየር ነው። አምላክ ሰው የሆነው አምላክ ሰው ከሆነ ዘንድ ደግሞ የኛ ስጋ ባህሪያችን ሰው የምንለው ባህሪ አምላክ የሆነው ባለመለወጥ ነው። መለወጥ ማለት ለምሳሌ በቃና ዘገሊላ ስንሄድ በቃና ዘገሊላ ከካብ ኮነ ወሐለወት በየ ሞለ ዚነ ኢየሱስ ክርስቶስ እንላለን። በቃና ዘገሊላ ሰርግ ሆነ፣ በዚያም የጌታ እናት አለች እንላለን አይደል? የጌታ እናት አለች ካልን በኋላ ቀጥታ ምንድን ነው የምንለው? የወይን ጠጅ አለቀ እንላለን። ከዚያ የወይን ጠጁን ወደ ምን ቀየረው? ማለት የወይን ጠጁ ሲያልቅ ውሃ መጣ፣ ውሃው ተመላ፣ ውሃውን ወደ ምን ቀየረው? ወደ ወይን ቀየረው። አሁን ይሄ ምንድን ነው የሚባለው? ውላጤ ይባላል፣ ወይም መለወጥ። ቅድሙን ምን ነበረ? አሁን ግን ምን ሆነ? ጠጅ ሆኗል። አሁን ጠጅ ሲሆን ውሃነቱን ለቋል አለቀቀም? ለቆ ነው ጠጅ ሆነ። አምላክ እንደ ወይኑ ማለት ውሃው ወይን እንደሆነ ሁሉ መለኮትም እንዲሁ ሰው የሆነ አይደለም፣ የተቀየረ አይደለም። መለኮት ምልክናውን ሳይለቅ ነው ሰው የሆነ። ምንነቱን ሳይለቅ አልዋቸው ምልክናው ወይ መለኮትነቱን ሳይለቅ። ስጋም አምላክ የሆነው ምንነቱን ሳይለቅ ነው፣ ስጋነቱን ሳይለቅ ማለት ነው። ስጋነቱን ሳይለቅ እንዴት ነው የሚለው ደግሞ እሱ በኋላ እናየዋለን። እንዴት ሳይለቅ ለሚለው ማለት ነው። ስለዚህ እንበለ ውላጤ ማለት መለኮት ምልክናውን ሳይለቅ፣ ስጋ ደግሞ ስጋነቱን ደካማነቱን ሳይለቅ ነው የተዋሃደው ማለት ነው። እንዴት ተዋሃደ ለሚለው ሌላ ምሳሌ ስገልጽ የሎጥ ሚስት አለች አይደል? የሎጥ ሚስት አትዙሪ ወደ ኋላ ተብላ ወደ ኋላ ስትዞር የጨው ድንጋይ ሆነች አይደል? አሁን የሎጥ ሚስት ውላጤ ላይ ገጠማት ወይስ ሰውነቷን ሳትለቅ ነው ድንጋይ የሆነች? ምንድን ነው የሆነች? ውላጤ ላይ ገጠማት። ሰውነትን ምን ብላ
ሰውነትን ለቃ ምን ሆነች? የጨው ድንጋይ ሆነች። ልክ አምላክነትን ለቆ ሰው የሆነ አይደለም። ልብ በሉ፣ ይህ ትልቅ ትምህርት ነው። በደንብ ተከታተሉ እሺ። ለቆ አይደለም፣ ሳይለቅ ነው። መለኮት እንደሆነ ሳይለቅ። ለምሳሌ በድንግል ማኅፀን ሲመለክ በኪሩቤል ጀርባ አለ። ቢለወጥ ኑሮ ከኪሩቤል ጀርባ አይኖርም። ምክንያቱም ድንግል ማኅፀን ነበር የሚኖር። ስላልተለወጠ በኪሩቤል ጀርባም አለ። የተለይም አለ ደግሞ በድንግል ማኅፀንም አለ። ልብ በሉ ደግሞ ስጋን ደግሞ ስላልተለወጠ ከድንግል ማኅፀን ተቀምጧል። ማን ስላልተለወጠ? ስጋ እያየነው ነው። አብሮ ተወልዶ የዞረ ነው። 33 ዓመት በምድር ተመላልሷል። ምንነቱ ስላለቀቀ አልኳቸው፣ ስጋነቱ ስላለቀቀ መለኮት መሆኑን ደግሞ መዋሃዱን ለማጣየቅ ደግሞ ያ ስጋ በማን ጀርባ ተቀምጧል? ይኩነኒ ስትል ድንግል በማን ጀርባ ተቀምጧል? በኪሩቤል ጀርባ ተቀምጧል ማለት ነው። አሁን ልብ በሉ። እንዲህ ከሆነ እንበለ ውላጤ የሚለው ትምህርት ምን ማለት ነው ከተባለ መለኮት በመልክናው እንዳለ ስጋ ደግሞ በስጋዊው እንዳለ በተዋህዶ ተገለጸ ማለት ነው። በተዋህዶ ስለዚህ እንበለ ምን አልኳችኋል? እንበለ ውላጤ ማለት በሌላ በኩል ስጋ ተለውጦ መለኮትን ሆኗል፣ በመለኮት ተውጧል ልንልም አንችልም። አንዳንድ ሰዎች መለኮት ስጋ መለኮቱ አቅልጦት ለውጦት መጥቶት ማለት ነው አጠፋው የሚሉ ሰዎች አሉ። አንዳንዱ መናፍቃን ደግሞ ለዚህ ተቃራኒ የሆነ ደግሞ ምን ይላሉ? ደግሞ መለኮት የስጋ ማህደር ነው ብለው ልክ እንደ ማህደር እንደሚወጣ እንደሚገባ ሳይት በሰገባው እንደሚያድር ልክ እንደሱ የሚናገሩ ሰዎች፣ እኛ ግን እሱን አንልም። ምንድነው የምንለው? እኛ ተዋህዶ ነው እንጂ ውላጤ የለበትም እንላለን። ከዛ ሁለተኛው እንበለ ሚጠት እንላለን። እንበለ ሚጠት ማለት ያለ መመለስ ማለት ነው። ያለ መመለስ ማለት ማለት ነው። ለምሳሌ ውላጤ ስጋ ወደ መለኮት ወይም መለኮት ወደ ስጋ ተለውጧል፣ አንዱ ጠፍቷል ሲያሰኝ አለ። ነገር ግን የሙሴ በትር ምሳሌ ልስጣችሁ። ለዚህ ምሳሌ አሁን ይህ እንበለ ምንድን ያልኳችሁ ሚጠት ማለት ያለ መመለስ ማለት ማለት ነው። ያለ መመለስ ማለት የሙሴ በትር ምንድን ናት? በትር በሉ። ከዚያ ደግሞ ምን ሆነች? ከዚያ ደግሞ ምን ሆነች? ልብ በሉ። የሙሴ በትር ምን ነበረች? በትር ነበረች በሉ እንጂ። ከዛስ ደግሞ ምን ሆነች? ከዛ ደግሞ ምን ሆነች? ይህ ምን ይባላል? ሚጠት ይባላል። መመለስ ማለት ነው። መመለስ አሁን መመለስ የሚለው ቃል ምን ማለት ነው ሲባል ሚጠት ነው። ይህ የሙሴ በትር በመጀመሪያ ምን ነበረች እንዳልኳችሁ? በትር ነበረች። በትር ሆና ቆይታ እባብ ሆና ደግሞ ያን እባብነቷን ለቃ ደግሞ ዙራ ምን ሆነች? ሚጠት ይባላል። መመለስ። መለኮት ግን መለኮት ሲሆን ምን አልሆነም? ምን አልሆነም? ተለውጦ ሰው አልሆነም። ስጋን ሲዋሃድ ደግሞ ለቆ ዙሮ መለኮት አልሆነም። እያልኳቸው ያለሁት ለቆ ዙሮ መለኮት አልሆነም ማለት ነው። ጥንቱንም ምልክናውን አልለቀቀም ነው። ቢለቅ ለምሳሌ እኔ አሁን እዚህ አንድ ስራ ቢኖረኝ ይህን ስራ ሳለቅ የሆነ ስራ ብጀምር ሁለቱንም ስራ ባንድ ላይ ባስኬድ ይሄኛው ስራ ለቅቄ አይደለም አይደል ያሉት። ስለዚህ ምን ማለት ነው? ወደዚህኛው ስራ ተመለሰ ይባል እንዲያለን አይባልም። ምክንያቱም ጥንቱንም ምን አላልኩትም አልለቀቁትም ማለት ነው። ስለዚህ ሚጠት ማለት እሱ ነው ማለት ነው። ሌላ ምሳሌ ይኖረዋል። የሙሴ በትር አለ በትርነቱን ለቆ እባብ ወደ መሆን እንደተለወጠ በትሩ ውሃ የግብፅ ውሃም አለ ውሃነቱን ለቆ ምን ወደ ምን ተለውጧል? ወደ ደም እንደተለወጠ እንደዚያ ሁሉ መለዋወጥ የለበትም። ሳይለወጥ ሳይቀየር ወይም ደግሞ ከሆነ በኋላ እንዲህ እንደ ሐሳብ ጸጸት ወደ ኋላ መመለስ ሳይኖርበት እኛ ግን ምን ብለን እናምናለን? ምን ብለን እናምናለን? ተዋህዶ ብለን እናምናለን። ከዛ እንቀጥልና ደግሞ እንበለ ህድረት እንላለን። እንበለ ምን? ህድረት። እንበለ ህድረት። ልብ በሉ። አሁን ስንት እንበለ ነገርኳችሁ? 3። እስኪ ንገሩኝ። አንደኛው እንበለ ማን ነበር? ውላጤ። ሁለተኛው፣ ሶስተኛው ህድረት ማለት ደግሞ ማደር ማለት ነው። ለምሳሌ አሁን ስልኬን ላሳያችሁ እና ይሄ የኔ ስልክ አለ አይደል? እንዲህ ባደርገው ስልኬን ተወንጅ በቃ እሺ። አሁን ህድረት ማለት ይህ ስልክ ቤት ነው የሚያድር። በዚህ በከበሩ ነው አይደል የሚያድረው? ይህ ቤት ያድራል። በዚህ ህድረት ማለት ነው። ህድረት ማለት በዚህ ሲያድርበት መለያየት ይቻላል አይቻልም? ይቻላል። ሲፈልግ ይገባል፣ ሳይፈልግ ደግሞ ይወጣል አይደል? ልክ እንዲሁ የሆነ አይደለም። ቅድም እንዳልኳቸው ዳዊት እና ማህደር እንዳሉት ልክ በዚህ በስልኩ ምሳሌ እንደሰጠኋቸው
ገብቶ መውጣት እንደዚህ አይነት ወይም ደግሞ ማደር ህድረት የሚባለው እንደዛ የሆነ አይደለም። መለኮት ስጋን እንደ ማረፊያ እንደ ጥላ እኛ ጥላ ዛፍ ስናይ ሄደን ስናድር ስንጠቀው ከዛፉ ጋር እንዋሃዳለን። ስንፈልግ ተነስተን እንሄዳለን አይደል? ዛፉ መዞር ይቀራል። ስጋን መጥቶ መለኮት ተዋህዶት ሲፈልግ አርፎበት ሳይፈልግ ደግሞ ጥሎት የሚሄድ አይደለም። ምክንያቱም ለምሳሌ መንፈስ ቅዱስ አሁን እኛን እንደዛ ህድረት ማለት ለኛ ነው። ለማን አልኳችሁ? መንፈስ ቅዱስ አሁን ለኛ ሲነገር ምን ይባላል? ህድረት ይባላል። ህድረት ማለት በእኛ ላይ ይመጣና ያድራል። ማን ያድራል? መጥፎ ስራ ስንሰራ ደግሞ ማን ይለየናል? ለምሳሌ ይህ ከበር እስከተመቸው ድረስ ስልኩ ይኖራል። ካልተመቸው ጥሎት ይሄዳል አይደል? ካልተመቸው ጥሎት ሲሄድ ተዋህዶት ስላልነበረ ጥሎ ለመሄድ ይቸገራል? አይቸገርም። ምክንያቱም ተዋህዶ የለውም፣ ህድረት ብቻ ነው። ለኛ ሲሆን አሁን ለኛ መንፈስ ቅዱስ በእኛ ሲያድር ህድረት ይባላል። ያድራል። በመጥፎ ስራ ስንጠመድ ይሄዳል ማለት ነው። ልክ አካላዊ ቃል ግን ነው። ስጋን ሲዋሃድ አድሮበት ከዛ በኋላ ስጋ ለመቸው ሲል ጥሎት መሄድ አይደለም። ተዋህዶ ነው፣ እንደ ህድረት አይደለም። ህድረት አይደለም። ንስጥሮስ ሲናገር ዳዊት በማህደር እንደሚገባ ሁሉ እንደዚሁ ደግሞ አለ መለኮት በማን አለ? በስጋ ላይ አደረ ብሎ ንስጥሮስ ዳዊት በማህደር ሳይሆን በሰገባው እንደሚያድር በማርያም ልጅ አለ ኢየሱስ ላይ አምላክ አደረበት ይላል። የንስጥሮስ ክደት ይሄ በማን ላይ ያቋችሁ? በማርያም ልጅ በማን ላይ? በኢየሱስ ላይ ማን አደረበት? በጥምቀት ላይ ሲጠመቅ ዝንቱ ተወልደ ብሎ የመጣው በከላይ የተነገረው የአብ ቃል ከዛስ አንቱ ሌላ በርግብ አምሳል የመጣው ማን ነው? ርግብ አምሳል የመጣው ማን ነው? መንፈስ ቅዱስ። እርሱ መንፈስ ቅዱስ መጥቶ አደረበት ብሎ ያስተምራል ማለት በማለት የስህተት ትምህርት አስተማረ። ይህንን የስህተት ትምህርት ተቀብለው ዛሬም የሚያስተምሩ አሉ እንደምታውቋቸው ማለት ነው። ነገር ግን እንዲሁ ብሎ ማስተማር በነቢያት በሐዋርያት የተነገረው ሕያው ቃል ወደ አለመቀበል ያደርሳል። ምክንያቱም በትንቢተ ነቢያት የተነገረው ድንግል በድንግልና ጸንሳ ምን ትላለች? ትወልዳለች ተብሎ ከመነገርም በላይ ደግሞ መጽሐፈ ቀለሚንጦስ በሌሎቹ መጻሕፍት ስናነብ አምላክ ሰው እንደሚሆን መጥቶ ከድንግል እንደሚወለድ ሲነገር ኖሯል። ያ ትንቢተ ነቢያት ሁሉ ይከስራል ማለት ነው፣ ትክክል ስላልሆነ። ስለዚህ በማህደር ዳዊት በማህደር ቢያድር እንጂ ማህደሩን እንደማይባል ሁሉ ሳይፍን በሰገባው ቢያድር እንጂ ሳይፍ እንደማይባል ሁሉ ለምሳሌ ዳዊትን አሁን በማህደሩ ብከተው ማህደሩ ዳዊት ይባላል? ዳዊት ውስጥ ማህደር ይባላል? ልክ ኢየሱስ ክርስቶስ እንደዚያ ሆነ ማለት መለኮትንም ለግል ገንጥሎ ነው የሚጠራው። ማን ነው ደግሞ ስጋም ለግል ተገንጥሎ ነው አይደል የሚጠራው? ተዋህዶም የለውም። ይህ ግን ነው ተዋህዶ ስላለው ከቃሉ ጋር ናቸው። ይህ ግን ተዋህዶ ስላለው እንደ ዳዊትና እንደ ማህደር አይደለም ነው። ማህደርን አለ እንደማይሆን ጌታ እንደ ዳዊትና ማህደር አደረ ካልን አለ መጽሐፍ አንዱን አካል የማርያምን ልጅ የእግዚአብሔርን ልጅ አምላክ ወሰብ ከማለት ይልቅ አለ የአምላክ ማደሪያ ባልን ነበር። ምክንያቱም ስጋን ማን ነበር ምንለው? ለምሳሌ ህድረት የሚስማመው ለድንግል ማርያም ለማን አልኳችሁ? ለምሳሌ መለኮት ድንግልን ተዋህዷታል አልተዋህዳትም? ድንግልን ያለ ድንግልን ተዋህዷታል አልተዋህዳትም? ምን ነካች? ስንማማር ኖረን ወደ የት ተመልሳችሁ? ድንግልን መለኮት ተዋህዷታል አልተዋህዳትም? አልተዋህዳትም። እሺ ተዋህዷታል አልተዋህዳትም? ጸና እያለ ሲሄድ በግል በተናጠል ሊጠይቀን ነው የሰውዬ። ስለዚህ ዝም ብለን ይሻላል። ወደ ማደባደብ የደረሳችሁ ይመስላል። እመቤታችን ቅድስት ድንግል ማርያምን መለኮት አልተዋህዳትም። ተዋህዳት ማለት ክደት ብቻ ሳይሆን የክደት ሁሉ ክደት ነው። ምክንያቱም ሁለት አምላክ ማድረግ ነው። እሷን ከተዋህዳት ራሷ ምንድን ናት? እንደገና ደግሞ ሌላ ምን አለ? አምላክ አለ በሉ። ከዛ ስንት አምላክ አለ? እሷን ተዋህዷታል። ማን የተዋህዳት? አምላክ መለኮት። ከዛ ደግሞ ሌላ መለኮት አለ። ስንት ነው? ሁለት ያሰኛል። ይህ በጣም አደገኛ ክደት ነው። አይባልም እንደዚህ። እመቤታችን ሳይሆን የተዋህዳት ምን አድርጎ ነው የተዋህዳት? ከስጋዋ ስጋን ከነፍሷ ነፍስን ተዋህደ ይባላል። ምን ብሎ ነው የሚባለው? ነስቶ ምን አለ? ተዋህደ ነው የሚባለው። ምሳሌ ወሰድና አንድ የጾም ወጥ እዚህ ላይ ሰርታችሁ አስቀምጣችሁ ያን የጾም ወጥ ቀንሽ በመቀነሻ
ያን የጾም ወጥ እርጎ ብጨምርበት ወጡ በጠቅላላ ገደፈ ይባላል። ለምን? የገደፈው ምን ያለው ነው? የተቀነሰው መለኮትን የተዋሃደው የተቀነሰው ስጋ ነው እንጂ እንዳለ ያልተቀነሰውን ነፍስና ስጋ መለኮት አልተዋሃደውም። ዝም ብሎ መጥቶ ከተዋሃዳትማ አምላክ የምትሆን ማናት የነበረች ድንግል ናት። ኢየሱስ የሚባል አናውቅም ነበረ። ምክንያቱም ልብ በሉ ተዋሃጁ ማን ነው? ቃል በሉ ቃል ነው። ደግሞ ድንግልን ራሷን ከተዋሃዳት ሁለት አካል የሚባለው ይጠፋና መለኮት ከድንግል ጋር ከተዋሃደ ኢየሱስ የሚባል የለም ማለት ነው። ምክንያቱም ማርያም የምትባል ናት ያለች ምን የተዋሃዳት መለኮት የተዋሃዳት ነው ምንድን የነበረ። እንዲህ እንዳይሆን ግን ምን ሆነ? ነስቶ ሲዋሃደው ነሳና ያን ስጋ መለኮት ሲዋሃደው ድንግል ማርያም እዚህ ላይ ሰው ሆና ተቀመጠችና ሰው ስትሆን ግን ከፍጥረታት ሁሉ ከፍ ያለችና ከፈጣሪ በታች የሆነ ሰው ሆና እዚህ ስትቀመጥ ከሷ የተቀነሰውን ስጋ ደግሞ መለኮት ሲዋሃደው እርሱ ማን ተባለ? ማን ተባለ? እርሱ ኢየሱስ ተባለ ማለት ነው። ኢየሱስ ተባለ። ስለዚህ ኢየሱስ ክርስቶስ ባልን ጊዜ ምን ማለታችን ነው? ስጋን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መዋሃድ ነው። ሰይፍ ግን ሊዋሃድ አይችልም። ሰይፍ ሁሌም የሚባለው ማን ነው? ሰይፍ በሉ እንጂ ዳዊት እንትኑ ይሄ ሰገባው ደግሞ ሁሌ ምንድን ነው የሚባለው? ዘላለም አብሮ ቢኖር ስሙ ስንት ነው? ስሙ ስንት ነው? አንድ ስም ይኖረዋል አይኖረው? በፍጹም አይኖረው። ማህደርና ዳዊት ነው የሚባለው። ለምንድን ነው ግን እና ምንለው? ስለሚለያይ። ኢየሱስ ክርስቶስን ግን እንደዛ ብለን ማንጠራው ለምንድን ነው ሲባል መለያየት አይችልም ነው። ምክንያቱም የተደረገው ምንድን ነው? ተዋህዶ ነው። መለኮትን ለብቻው ስጋን ደግሞ ለብቻው ብሎ መጥራት አይቻልም። ይንፍልጦ ለሐዱ ክርስቶስ ሀበ ክልኤቱ ህላውያት አንዱን ክርስቶስን ወደ ሁለት ህልውና አንለውጠው። ይህ መለኮቱ ነው፣ ይህ ደግሞ ስጋው ነው ብሎ መለወጥና መጥራት አይቻልም። ምን ማለት ነው አልኳችሁ? ይህ ስጋው ይሄኛው ደግሞ ምኑ ነው ብሎ መለየት አይቻልም። ለምሳሌ ኢየሱስ ክርስቶስ ተኝቷል አልተኛም? የተኛ በስጋው ነው በመለኮቱ ነው? አቤት በምኑ ነው የተኛው? የተኛው በስጋው ነው በመለኮቱ ነው? በስጋው። ኦኬ በስጋው ጥሩ። እሺ ከዛ ተነስቶ ነፋሳትን የገሰጸው በስጋው ነው በመለኮቱ ነው? ይህ ደህና ፈካሪዎች ያስገቡት ትምህርት ነው። ይህ በስጋው ይንፍልጦ ለሐዱ ክርስቶስ በውስጡ ሁላችሁ ሀበ ክልኤቱ ህላውያት አንዱን ክርስቶስን በሉ እስኪ ወደ ሁለት ህልውና ምን አንበለው? የተኛው ማን ነው? ኢየሱስ ክርስቶስ አንድ ማለት ካለ ራሱ ማን ነው ማለት ያለብን? የተኛው መለኮት በስጋ በሉ እስኪ በስጋው አይባልም ገንጥሎ ማን በስጋ ነው የተኛው? የነፋሳትን ተነስቶ የገሰጸው ማን በመለኮት ነው? እንዲህ ነው የሚባለው። ሞተ በስጋ ወሐይወ በመንፈስ እንላለን። በስጋ ሞተ በመንፈስ ግን ሕያው ሆነ እንላለን። አሁን ምን ማለት ነው? በስጋ ሞተ የተባለው ማን ነው? በስጋ ሞተ የተባለው ማን ነው? መለኮት በሉ ስለኝ በስጋ ሞተ የተባለ ማን ነው? መለኮት ስንል ኢየሱስ ክርስቶስ ትተነው ነው። ምክንያቱም በምን ሞተ ነው እያልን ያለ ነው? በስጋ ማን ሞተ? በመንፈስ ሕያው ሆነ ማለት በመለኮት ሕያው ሆነ። ማነው በመለኮት ሕያው የሆነ? ስጋ። አንዱን ጥሎ መሄድ አይቻልም። ይህ ስጋው ነው ይህ ብሎ መነጣጠል አይቻልም። በፍጹም ነው አይቻልም። ጥያቄ ልጠይቃችሁ። ወደ ግብፅ የተሰደደው ስጋው ነው መለኮቱ ነው? አቤት ኢየሱስ ክርስቶስ አትሉ እንዴ እናንተ? መቼ ነው የሚገባችሁ? አሁን ልታበሳጭ ነው። ኢየሱስ ክርስቶስ ወደ ግብፅ የተሰደደ በመለኮቱ ነው በስጋው ነው? የእናንተ መልስ ኢየሱስ ክርስቶስ ነው። ሁላችሁ ነው። ከግብፅ የተመለሰው በስጋ ነው በመለኮት ነው? በመልዕልተ መስቀል የተሰቀለው በስጋ ነው በመለኮት ነው? ወደ መቃብር የወረደው በስጋው ነው በመለኮት ነው? መቃብርን ድል አድርጎ የተነሳው በስጋው ነው በመለኮት ነው? ያረገው በስጋው ነው በመለኮት ነው? ኢየሱስ ክርስቶስ። ሌላ አጠራር ሌላ ስም ግን አለው። ምን ይባላል? ስጋ በመለኮት በሉ እስኪ ማለት ነው ኢየሱስ በሉ። መለኮት በስጋ ማለት ነው
ኢየሱስ ማለት ነው። ስጋ በመለኮት ካለ መለኮት በስጋ ካለ ማነው እሱ ነው ማለት ነው ያልኳችሁ? ኢየሱስ ነው። ስጋ በመለኮት ካለ መለኮትና ስጋ አንድ ላይ ተዋህዱ ማለታችን ነው። ባለ ስጋው ቃል እየነገራችኋለሁ ላስታውሳለሁ። ስጋው ቃል ማለት ነው ያልኳችሁ። ስጋው ቃል ማለት ነው። አዲስ አበባ ነው ያስተማሩ እናንተ ጋር አይደል? ስጋው ቃል ማለት ምን ማለት ነው? ሳስተምር አስታውሳለሁ። እዚህ ነው ኢየሱስ ክርስቶስ ማለት ነው እኮ ነው ያልኳችሁ። ስጋው ማለት ስጋ ማለት ነው። ቃል ማለት መለኮት ማለት ነው። መለኮትና ቃል ሲዋሃድ ኢየሱስ ስለተባለ ስጋው ቃል ማለት ኢየሱስ ማለት ነው። ሰው የሆነ አምላክ የሆነ ሰው አምላክ የሆነ ሰው አይባልም። ሰው የሆነ ማን አምላክ ነው ይባላል። ከሆነ አይቀር ደግሞ ግን ሰው አምላክ የሆነ ሰው አይባልም እንጂ ይባላል። ገልጦ አይባልም እንጂ ማለት ነው። ባህሪያችን ለመጥቀስ ከተፈለገ ሰው የሆነ አምላክ ካል በኋላ ደግሞ አምላክ የሆነ ስጋ እንላለን። ባህሪያችን ስጋችን አምላክ ስለሆነ ማለት ሰው ስንል ግን ሁሉን ስለሚያጠቃልል ቃሉ አይነገርም። እዚህ በፊትም ተናግሬያለሁ አይደል? ስለዚህ አሁን ልብ በሉ። ልክ ይህ ዳዊት በማይደሩ እንዲያድር አንዱን አካል የማርያምን ልጅ የእግዚአብሔር ልጅ አምላክ ወሰን ሰው ከማለት ይልቅ አለ የአምላክ ማደሪያ ባል ነበር። ምንድነው የነበረ? ማደሪያው ቢሆን ኖሮ ምንድን ነበር? ማይደር ነበር። ምንድነው? ለምሳሌ እመቤታችን ማይደር ናት። እመቤታችን ያነሳውላችሁ ለዛ ነው። እመቤታችን ለአካላዊ ቃል ምኑ ናት? በሉ እንጂ ማይደር ምንድነው አላችሁ አለበዝ ማይደር መለኮት የሚል ሰምቻለሁ። በቃ ብቻው ዘምሮ ነው ደግነታችን። ማይደር መለኮት ማለት ነው። ማይደር ዳዊት እንደማለት የዳዊት ማይደር እንደማለት ማይደር መለኮት ማለት የመለኮት ማደሪያ ማለት እንዲህ የምትባል ድንግል ማርያም ማለት የነሰውን ስጋ ግን አዋህዶ ሰማያዊ አምላክ የዘላለም አድርጎታል። የሚገርማችሁ ስጋን ተዋህዶ ወደ ፊት አምላክ ስላደረገው ሳይሆን ወደ ኋላ ስለጎተተው ይደነቃል። ወዴት ጎተተው አልኳችሁ? ወዴት ጎተተው? አሁን ኢየሱስ ክርስቶስ ዓለምን ፈጥሯል አልፈጠረም? ዓለም የተፈጠረ መቼ ነው? ዓለም የተፈጠረው መቼ ነው? የዛሬ ስንት ዓመት? አቤት እንጂ 7000 ዓመት በቃ ባጭርተው ደስ እንዲላችሁ 7500 ምናምን ቀናት ቀመር አለው። ዝም 7000 ነው በሚያነሰው። ዓለም ከተፈጠረ ስንት ዓመት ነው? ኢየሱስ ክርስቶስ ከተወለደ ስንት ዓመት ነው? አቤት 2000 አይደል? 2017 በጣም ጥሩ። አሁን ዓለምን ኢየሱስ ክርስቶስ ፈጥሯል አልፈጠረም? እንዴት ቤታው ዓለም የተፈጠረ የዛሬ 7000 ዓመት ብላችሁኛል እንዳትረሱ። ክርስቶስ የተወለደ የዛሬ 2000 ዓመት አላችሁ። በየት አድርጎ ነው የዛሬ 7000 ዓመት የተፈጠረውን የዛሬ 2000 ዓመት የመጣው ሰው የሚፈጠረው? ምሳሌ ልስጣችሁ። አንዲት የ70 ዓመት ሽማግሌ መካከላችሁ ብትኖር አንዲት የ20 ዓመት ወጣት ወለደቻት ማለት ይቻላል? ይቻላል? እንዴት? ልጅቱ ከእናቲቱ ስለምታንሳለ ከኢየሱስ ክርስቶስና ከዚህ ዓለም እድሜ ማን ይበልጣል? በምን አርጓ አስረዱ እኮ ነው ያባል። የመለኮት ካላችሁ ይስማማለሁ። ምክንያቱም መለኮት እስከ መቼ የነበረ ነው? ለዘላለም ነው ይችላል። ለዘላለም ያለና የሚኖር ስለሆነ ማን አልኳችሁ? ኢየሱስ የሚል ስም ኢየሱስ ከድንግል ሳይወለድ ኢየሱስ የሚባል አለ የለም? ኢየሱስ የሚል ስም አይዟችሁ፣ ግራ ትጋቡ ባናንተኛው ግራ ሲያጋባል ወደ ይመጣል በሉ። ከድንግል ሳይወለድ ኢየሱስ የሚባል አለ ወይ? አቤት ከድንግል በፊት የነበረ ኢየሱስ ክርስቶስ አለ? ከድንግል በፊት ኢየሱስ ክርስቶስ ካልነበረ ዓለምን የፈጠረው ኢየሱስ ክርስቶስ ተምን ተገኝቶ ነው? መልሱልኝ። ካላወቃችሁ አናውቅም በሉ። በቃል በቃል ስለዚህ መለኮትማ ነበረ። እኔ መለኮት አልነበረም ማለት እንዴ? እኔ ኢየሱስ እያሉኝ እኔ እኮ አዋህጄ ነው እያወራኋቸው ያላችሁ። ግን ጥላችሁ መጣችሁ እንጂ ቃልን ይዛችሁ አናውቅም። እንዴ አንድ ሰው ብቻ ሳይሆን በጋራ አናውቅም ነው። አታውቁም። አያችሁ፣ ስጋ ልብ ብላችሁ አዳምጡ፣ በደንብ አዳምጡ። ስጋን የባህሪ አምላክ አደረገው። ማን? ቃል በሉ። የምን አምላክ አደረገው? አምላክ ሲያደርገው አሁን ለምሳሌ እኔ
ይህንን ስልክ ከዚህ ቀንና ሰዓት ጀምሮ እንደኔ እኩል አድርጌሃለሁ ብለው ከመቼ ጀምሬ ነው እኩል ያደረጉት? ከዚህ ቀን ከምን እስከምን? ከዚህ ሰዓትና ጊዜ ጀምሬ እኔ እስከምኖርበት ማላልፍም ከሆነ እስከማላልፍ ማልፍም ከሆነ እስከማልፍ ድረስ ብዬ ቃል ገብቼለታለሁ። ለማን? ለስልኩ። ወደ ኋላ ግን መልሼ ይህን ስልክ ወደ ልደቴ ጋር ማገናኘት እችላለሁ ወይ? ለምን ቢባል እኔ ትናንት የሚባል መነሻ ስላለኝ ወደ መነሻ መውሰድ አልችልም። ለምን? መነሻ ስላለኝ። አካላዊ ቃል ግን መነሻ የለውም። መነሻ ስለሌለው ስጋን መነሻ ወደ ሌለው እርሱ ወሰደና የድንግል ልጅ ሲሆን ስጋ ማለት መለኮት መጥቶ የድንግል ልጅ ሲሆን ስጋ የአብ ልጅ ሆነ። ይገባችኋል? እስኪ ልብ በሉ። መለኮት የማን ልጅ ሆነ ነው ያልኳችሁ? በሉ እንጂ መለኮት የማን ልጅ ሆነ? መለኮት የድንግል ልጅ ሲሆን ስጋ ደግሞ የማን ልጅ ሆነ? የማን ልጅ ሆነ? ለምሳሌ ልብ በሉ። 1 ዓመት 2 3 12 25 26 30 31 32 33 እየተባለ የተቆጠረለት ማን ነው? አቤት ኢየሱስ ክርስቶስ ነው የተቆጠረለት አይደል? ማን በምን ማለት ነው? መለኮት በስጋ ማን በስጋ በስጋ ተቆጠረለት። ይህ ታላቁ ሊቅ ቅዱስ ቄርሎስ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሕፃኑ ምን ሆነ? ሽማግሌ ሆነ። ሽማግሌው ደግሞ ምን ሆነ? ሕፃን ሆነ ማለት ነው። ዘመን የማይቆጠርለት የአብ ልጅ 1 ዓመት 2 ዓመት እየተባለ ድንግል ስለወለደችው ተቆጠረለት። ማነው እሱ? መለኮት በሉ። ዘመን የሚቆጠርለት 1 ዓመት 2 ዓመት የሚባለው ደካማ ስጋ ደግሞ የአብ ልጅ ስለሆነ ሕፃኑ ስጋ ሽማግሌ ሆነ። የማን ልጅ ስለሆነ አልኳቸው? የአብ ልጅ ሆነ። ይሄ ደግሞ ተመልከቱማ ወደኋላ ጎተተና የአብ ልጅ አደረገው። ስለዚህ የአብ ልጅ ከሆነ ደግሞ ስጋውን የአብ ልጅ ነው አይደለም? ስጋ የአብ ልጅ የሆነው መቼ ነው? ስጋ የአብ ልጅ የሆነው መቼ ነው? መለኮት የድንግል ልጅ ሲሆን አትሉም እንዴ? እናንተ ሰዎች ይላችሁ መለኮት በርስኩላችሁ የድንግል ልጅ ሲሆን ስጋ የማን ልጅ ሆነ? መለኮት የድንግል ልጅ ሳይሆን ስጋ የአብ ልጅ ነበረ። መለኮት ይኩነኒ ስትል የድንግል ልጅ ሲሆን ያ ስጋ በኪሩቤል ጀርባ ነው ሲቀመጥ የማን ልጅ ሆነ? ዝንቱ ወልደ ዘአፈቅር ያለ ማን ነው? ማን ያለ? ማን ነው ያለው? ስጋ ነው መለኮት ነው? ኢየሱስ ነው ያለው። ስጋውን ገጥሎ ትቶታል። ስለዚህ ስጋው ምን ነው አለ? ልጅ ነው አለ። ለምን? መለኮቱ የማርያም ልጅ ነው አለና። አያችሁ ይሄን ያዘና አምጣኔ ያለው አምጣኔ መጠንሽ መጠኔ ነው አለ። አዝማኔኪ ዘመንሽም ዘመኔ ነው አለ። ምን ማለት ነው? መጠንሽ መጠኔ ነው ማለቱ ማንም የማይወስነውን እኔ ብቻ የወለድሁትን አንቺ ብቻሽን ወለድሽው ማለቱ ነው። መጠንሽ መጠኔ ነው ማለት ምሳሌ ማንም ያልተሸከመውን ሸክም ከዚህ መካከል 2 ሰው ብቻ ቢሸከሙት ቅድሚያ የተሸከመው በኋለኛ የተሸከመውን ምን ይለዋል? መጠኔ ነው። አንተና እኔ በጉልበት እንመሳሰላለን ይለዋል። እንደርሱ ተሸክሞ አይደል ማለት ነው። ማንም የማይሸከመውን ብቻውን አብ የወለደውን ድንግል ምን አደረገች? ስትወልደው ምንሽ ምን ነው አላት። እርሱ መጠንሽ መጠኔ ነው። ምክንያቱም ብቸኛ ወልድን የወለዱ 2 ናቸው። አንዱ አብ ነው፣ አንዱ ድንግል ማርያም። ወደፊትም አይኖርም፣ ለመቼም ኖሮ ማያውቅም አይኖርም፣ ለዘላለም። መጠንሽ መጠኔ ነው ያላት። ለዚህ ዘመንሽ ዘመኔ ነው ያላት። አሁን ትልቁ ምስጢር ይሄ ዘመንሽ ምን ነው? ምክንያቱም የወለዱትን ወልደሽዋልና የወለድሽውን ስለወለዱት በዘመን እኩል ነን። ለምሳሌ አንድ ምስጢር ልንገራችሁ። እኛ አሁን ወልድ የተወለደው መቼ ነው ሲባል በእኛ አነጋገር ወልድ የተወለደው ከድንግል ማርያም የዛሬ ስንት ዓመት ነው ያልን? ቅድም በእግዚአብሔር አቆጣጠር መቼ ነው ወልድ የተወለደው? አይታወቅም። ድንግል ማርያም ወልድን የወለደችው በእግዚአብሔር አቆጣጠር መቼ ነው? ድንግል ማርያም አስባችሁ ተናገራችሁ አታስቡ። ድንግል ማርያም ወልድን የወለደችው በእግዚአብሔር አቆጣጠር መቼ ነው? በእግዚአብሔር አቆጣጠር አይታወቅም ነው መልሱ። ምክንያቱም በእግዚአብሔር ሰኞ፣ ማክሰኞ፣ ረቡዕ የሚባል ቁጥር አለ የለም። እኛ እኮ
እኛ ትናንት ነገ ዛሬ ምንድን እኛ ለምን ይመስላችኋል? ውስነ ህሊና ነው ያለን። ነገ የሚመጣውን ስለማናውቁ በእኛ አዲስ ነገር ስላለ ዛሬ ነገ ምናምን ትናንት ማለት እንችላለን። በእርሱ ግን ትናንትም የለም ዛሬም የለም ነገም የለም። በእኛ አነጋገር እንዲሁም በልምድ ነገ የሚባል መቼ ነው? ነገ የሚባል መቼ ነው? ከዛሬ ቀጥሎ የሚመጣው ቀን አይደል? ቅዱስ ታላቁ ሊቅ ቅዱስ ቄርሎስ እንትን ማነው ቴዎዶጦስ ዘንቆራ ነገ የሚባል አለ አሁን ከቆምበት ደቂቃ በኋላ ያለው ነው። ትናንት የሚባል ደግሞ አለ አሁን ያለፈው ነው አለ። ተመልከቱ። አሁን እኔ ከዚህ ካሁን ከተናገሩበት 3 ሰከንድ ወደ ኋላ ያለው መቼ ይባላል? አሁን ኑሬ ከምናገረው 3 ሰከንድ ወደፊት ያለው መቼ ይባላል? ይሄ ነው አለ ቅዱስ ቄርሎስ ማነው ቴዎዶጦስ ዘንቆራ። ይሄ ነው አለ ዛሬ ነገ ይባልና ፀሐይ ስለተፈራረቀ ዛሬ ነገ አትበል ይላል። ምክንያቱም ፀሐይ በሌለበት መላእክት ልቁጠር ካልክ እንደሱ ትሆናለህ። መላእክትንም በፈጠረ ፀሐያትንም በሚያፈራርቅ እግዚአብሔር ዘንድ ስትቆጥረው ደግሞ አለ ትናንትም ዛሬም ነገም የለም አለ። ሁሉ በእርሱ የተከፈተ ስለሆነ ማለት። ስለዚህ ወልድን አብ የወለደው ጊዜ ድንግል ወልደዋለች። በማን አቆጣጠር? በማን አቆጣጠር? በእኛ አቆጣጠር ግን መቼ ነው? የዛሬ 2000 ዓመት እንላለን። የሚቆጠር ነገር ስላለ በእግዚአብሔር ዘንድ የሚቆጠር ስለሌለ ኑሮ አብ ወልዶት ኑሮ ድንግል የወለደችው አይደለም በአብ። በእኛ ግን አብ ወልዶት ኑሮ በቀዳማዊ ልደቱ ያለ እናት ከአብ ተወልዶ በዳህራዊ ልደቱ ካላባት ከድንግል ምን አለ? ይህ በማን አቆጣጠር ነው? በእኛ። በእግዚአብሔር አቆጣጠር ግን ኑሮ ተወለደ የሚባል የለም። አይ ሲወልደው ድንግል ወልደዋለች። ያኔ በእሱ ዘንድ ቀዊም ነው። እንደ ፊልም ለምሳሌ ፊልም አለ አይደል? ስናይ አሁን ከዚህ ቀጥሎ እንትን ሊሆን ነው እንዲህ ሊደረግ ነው እንላለን አይደል? ፊልሙን የሚያውቁትስ የሰሩት አሁን ከዚህ ቀጥሎ ምን ሊደረግ ነው እያልን እኛ እየደነገጥን እናየዋለን። እነሱ ግን ያዩታል ማለት የሆነ ምን እንደሚሆን ያውቁታል። ስለሚያውቁት ምን በእግዚአብሔር ዘንድ ዓለም እንደዛ ናት፣ እንደ ፊልም ናት። ሰርቷት ተዋናዩ የሰው ልጅ እግዚአብሔር ለዚህ ዓለም ደራሲ አዘጋጅቶ ሰርቶ አስቀምጧል። እኛ መጫወት እያንዳንዱ ገጸ ባህሪ ተሰጥቶት ምናምን አይደለም። እግዚአብሔር የሚያዳላው ነው አይደለም። ለትንሽ ነው ምሳሌው የፈለኩት። እዛ በኋላ ያለው ለክርስቶስ የሚሆን አይደለም እና እንተው። ስለዚህ እሱ ምስጢር እንበለ ምንድነው? ይሄንን ሁሉ ያተትንበት እንበለ። ስለዚህ ኢየሱስ ክርስቶስ በስጋ ያደረ አይደለም። እንዲሁም በውዳሴ ማርያም ትርጓሜያችን ኮነና ሀደረ እንደ አለቃና እንደ ጠበቃ ምን ይላሉ? ይጠባበቃሉ እንላለን። ማንና ማን? ኮነና ሀደረ። ሀደረ ብሎ አይ ስለዚህ በስጋ መለኮት ያደረበት ነው እንዳንል ምን አለ? ኮነ አለ። አይ ኮነ ብለን ደግሞ ተለወጠ። ዝም ብሎ ኮነ ማለት ለምሳሌ ምን ይሄ ሞባይል ውሃ ሆነ። ሆነ ማለት ምንድን ነው? መለወጥ ማለት ነው። ሆነ ማለት ለምሳሌ ገሌ ያለ ሞተ ካለ ምን ሆነ ማለት ነው? ተለወጠ ማለት ነው። አሁን ሰው ነበር ወደ አስከሬን ልክ እንዲያውኑ እንዳይልበት ማን አለ? በኋላው ማን አስቀመጠ? ሀደረ። ሀደረ ብሎ ደግሞ እንደ ዳዊትና እንደ ማይደር ሆነ እንዳንለው ማን አስቀመጠ? ሆነ። አለቃና ጠበቃ ሆኖ ሁለቱ ይጠባበቃሉ ማለት ነው። እንበለ ማን ነው ይሄ? ከዛ ቀጥለ እንበለ ቱሳሄ ቶሳ ጨመረ ነው ያለ መቀላቀል ያለ መጨመር ማለት ነው። እንበለ ቱሳሄ እንበለ ነው የምነግራችሁ። እንበለ ማለት ያለ ማለት ነው። ገብቷችኋል? ያለ መብላት ያለ መጠጣት ብንል ሳይበሉ ሳይጠጡ ማለት ነው አይደል? ስለዚህ እንበለ ቱሳሄ ማለት ደግሞ ማለት ነው ያለ መቀላቀል ማለት። ቱሳሄ ማለት መቀላቀል መደባለቅ ማለት ነው። ይህም ልዩ ልዩ ህብረ መልክ ልዩ ልዩ ጣዕም ያላቸው ሁለት ነገሮች ሲደባለቁ ከሁለቱ ነገር የተወጣጣ ልዩ ጣዕም ይኖራቸዋል። ለምሳሌ ቡናና ወተት በሉባቸው ቋንቋት አይዟችሁ አረብ ነው መሰለኝ የለተበት። እሺ ለምሳሌ ስለሆነ እንጠቀም። ቡናና ማን አልኳችሁ? ወተት ሲደባለቅ ምን ያመጣል? ምን ያመጣል? ቡናነቱን ይለቃል አይለቅም? ይለቃል። ከዛስ መቼም ቡና ይለቃል ይለቃል። ወተትነቱን ይለቃል አይለቅም? ይለቅና ሁለቱ አንድ ምን ይፈጥራሉ? አንድ የራሳቸው የሆነ ነገር ይፈጥራሉ አይደል? ልክ እንደለቱ መለኮት ግን እንደዚህ አይደለም። እንደዚህ አይደለም። እና እንዴት ነው ሲባል ሳይደራለቅ ሳይቀላቀል ነው የተዋሃደው። ተቀላቅሎ ሌላ ማውጣት ማለት ነው። መለኮትና ስጋ ተዋህዶ አዲስ የሆነ ነገር አይደለም የፈጠረው። ለምሳሌ ከላይ ዝናብ ይጥላል። ምን ይጥላል? ከታች ደግሞ አፈር አለ። ምን አለ? አፈር አለ። ከዛ ይዋሃድና አፈሩ ጭቃ ይሆናል። ከዛ ቡቃያ ይበቅላል አይደል? ይህ ቡቃያ ዝናብነቱን ለቋል አለቀቀ?
ከለቀቀ እንዴት ረጠበ? ውሃነቱን ከለቀቀ ይረጥባል? አይረጥም። ስለዚህ ዝናብነቱን ለቋል አለቀቀ? አለቀቀም በሉ እንጂ አፈርነቱን ስለቋል አለቀቀ? ከለቀቀ እንዴት ይዳሰሳል ላችሁ ስለሆነ አለቀቀም በሉ እዚህ አለቀቀም። አሁን አፈርነቱን ስላለቀቀ ዳሰስ ነው፣ ውሃነቱን ስላለቀቀ ርጡብ ሆኖ አገኘ ነው አይደል? ስሙ ግን ማን ነው? ጭቃማ ጥለን ወጣን። ጽድ ላይ እኮ ደርሰናል። መሰላል ሰርተናል። ታፈርሰው ምን ላይ ነን ያልኳችሁ? ቡቃያው። ይህ ቡቃያ አፈርነቱን ለቋል አለቀቀም? ርጡብ ውሃነቱን ለቋል አለቀቀም? አፈርነቱንም ውሃነቱንም ሳይለቅ ምን ሆኗል? ቡቃያ ሆኗል። ምን ይባላል ስሙ? ቡቃያ ይባላል። ልክ ኢየሱስ ክርስቶስም እንደዚህ ሆነ። ምን ማለት ነው? ኢየሱስ ክርስቶስም አምላክነቱን ሳይለቅ ሰውነቱን ሳይለቅ አንድ ቡቃያ ወጣ። እርሱም ማን ተባለ? ኢየሱስ ክርስቶስ ተባለ። እንደ ማኪያቶ ግን ተቀላቅሎ የወጣ አይደለም። እንደ ሰውነቱ ያ እንደ መሬትነቱ እንደ ዳሰስ ነው ሁሉ እርሱም እንደ ሰውነቱ ምን አለው? ዳሰስ ነው። እንደ አምላክነቱ ደግሞ እንደ አምላክነቱ የማይዳሰስ ረቂቅ ነው አይደል? ልክ ያ እንደ ውሃነቱ አንታጠብበት ማለት እርጥበት ስላለው ነው የምናውቀው። እርሱም እንደ መለኮትነቱ ታምር ሲሰራ ነው ያወቀው ማለት ነው። እንበለው ተሳየ ማለት እርሱ ነው። ልዩ ጣዕም ያላቸው የተወጣጣ ልዩ ህብረ መልክ ያሳያሉ ነው። ልዩ ጣዕም ይሰጣሉ። ለምሳሌ ወተትና ቡና እዚህም ጽፎት አለቀ ቢቀላቀሉ ወተት ነጭነቱን ለቆ ወደ ጥቁር ይሳባል፣ ቡናም ጥቁረቱን ለቆ ወደ ነጭነት ይሳባል። ከሁለቱም የተወጣጣ ልዩ መልክ ይታያል፣ ልዩ ጣዕምም ይገኛል፣ መልኩም ይቀየራል። ስለዚህ መለኮት ግን ምንም ቱሳኤ ሳይኖርበት አለ ከመቤታችን የነሳውን ስጋ ባለው አጽንቶ የፍጡር ልቦና መርምሮ በማይደርስበት ይሄ ነው ትልቁ ምስጢር። እንግዲህ ይሄን ነው ለነገራችሁ ያስተውላል። ባለው አጽንቶ ነው ብላችሁ የፍጡር ህሊና መርምሮ በማይደርስበት። አሁን ልብ በሉ፣ ግራ የሚገባችሁን ነገር ልንገራችሁ። አሁን ስጋ ተለውጦ ወደ ዛሬ መለኮት ሆኗል እንዳንል እናየዋለን። አብረን ከእርሱ ጋር በላ ጠጣ እንለዋል አይደል? ሆነ 33 ዓመት ተመላልሷል አይደል? 30 ቀን አይደለም 10 ቀን አይደለም እንደው አላየነውም አይተነዋል አይባልም። 33 ዓመት ላይ ኖረው ከኢትዮጵያ እስከ ግብጽ ከግብጽ እስከ ማን ነው ኢየሩሳሌም ድረስ እየተዘዋወረ ኖሯል አይደል? አይተነዋል። በስጋ ስጋ ለወጠው እንዳንል፣ አይ ስጋ አልተለወጠም ዝም ብሎ የቆመ ስጋ ነው እንዳንል ደግሞ መለኮትን አዋህዶታል። መለኮቱ ደግሞ የተዋሃደው መለኮት አይታይም። የሰው ልጅ በህሊናው አለ መርምሮ አለ በማይደርስበት አምላካዊ ግብር አለ ጥልቅ በሆነ ምስጢር በከዊን በመሆን ተዋሃደው እንጂ በመሆን ተዋሃደው በከዊን ማለት በተዋሃዱ ከዛስ በተዋሃዱ ተዋሃደው እንጂ አለና ከላይ በመሰለው ምሳሌ አለ አኳኋን መለኮትና ትስብእት ተቀላቅለው በመካከላቸው ሌላ ነገርን ያስገኙ ወይም የተጥፋፉ አይደለም፣ ቅድም እንዳልኳችሁ ማለት ነው። ስለዚህ ቱሳኤ አምላክ በቱሳኤ ሰው ሆነ ማለት ታላቅ ስህተት ነው። አምላክ በምን በቱሳኤ ሰው ሆነ ማለት ምን ስህተት ነው አልኳችሁ? በቱሳኤ ሰው ሆነ ማለት ነው። በመቀላቀል አምላክ ሰው ሆነ ማለት ምንድን ነው አልኳችሁ? ስህተትም ክህደትም ነው። በመቀላቀል አይደለም። መለኮትነቱን ሳይለቅ ነው ስጋን የተዋሃደው። ስጋነቱን ሳይለቅ ነው መለኮትን የተዋሃደው። ምልክናውን ሳይለቅ መዋሃዱን በምን አወቅ ካላችሁ፣ ለቆ ከተዋሃደው ዓለምን ማን ጠበቀው? ከድንግል ማኅፀን ዓለምን ለቆ መጥቶ ከተዋሃደው ዓለምን ማን እየጠበቀለት ነው? ስለዚህ መለኮቱን አለቀቀም። መለኮቱን ላለመልቀቅ ማስረጃችን ስጋውን አለመልቀቁ ነው። ምኑን አለመልቀቁ አልኳችሁ? በቃ ስጋ ስጋነቱን ለቋል። ስጋ ስጋነቱን ካለቀቀ ደካማው ስጋ ስጋነቱን ሳይለቅ ከመለኮት ጋር ከተዋሃደ ኃያሉ መለኮት መለኮቱን ሳይለቅ ከማን ጋር? ከስጋ ጋር ቢዋሃድ ይገርማል አይገርምም? ማለት ለምሳሌ አንድ በጣም ወፍራም ትልቅ ሰውዬና አንድ ደግሞ በጣም ቀጭን ደግሞ ደካማ ሰውዬ ቢሳሳቡ ማን ወደ ማን ይጠጋል? ቀጭኑ ወደ ማን? ወደ ወፍራሙ ይጠጋል። ነገር ግን ቀጭኑ ሳይሳብ ባለበት ቢቆም ወፍራሙን ቢቆም የምትደነቁት በቀጭኑ ወፍራሙን አለመሳቡ ነው ወይስ በወፍራሙ ቀጭኑ አለመሳቡ ነው የሚያስደንቃችሁ? በወፍራሙ ማን አለመሳቡ? እኔ እየደነቀኝ ያለ መለኮት ምልክናውን ለቆ ስጋን ተዋሃደው የሚለው ሳይሆን ስጋ ደካማነቱ መለኮት ተንቀጥቅጦ ሳይለወጥ በአምላካዊ ጥበቡ አጸን ነው። በእርሱ ምስጢር ለብቻ እንይዛለን። አምስተኛው ሁለት ነው የቀረ አይዟችሁ ማለት 3። አምስተኛው እንበለ ትድምርት አጭር እናደርገዋለን። ይሄ ሰዓት እንድንቆጥ ምን ያልኳችሁ እንበለ ትድምርት በሉ እስኪ
ትድምርት ማለት መደመር ማለት ነው። ይህም እንደ ልብስ ማለት ነው። መደመር ከዛስ መደረብ ማለት ነው። እንደዚያም የሆነ አይደለም። እንደ ልብስ ማለት ነው። እኔ አሁን ይሄን ልብስ ደርቤዋለሁ አይደል? ስፈልግ ደግሞ ነጥለዋለሁ። ስለደረቡት መነጠር ቀላል ነው። መለኮትም ከስጋ ጋር እንደ ልብስ የተደረበ አይደለም። አዲያ ምን ያለ ነው? የተዋሃደ እንጂ በሉ እናደረግ ምን ያለ ነው? የተዋሃደ ነው። ልብስ ቢደርቡት ይደረባል፣ ቢነጥሉት ደግሞ ይነጠላል። እንጀራ ቢደርቡት ይደረባል፣ ቢነጥሉት ይነጠላል። በእርግጥ እዚህ የዘመኑ እንጀራ እሺ፣ እንደዚህ ምሳሌ አይሆንም። በተዋሃዶ እንጂ ነው። ምክንያቱም በትምህርት ከሆነ ሲፈልጉ በትምህርት በመደመር ከሆነ ምን ማለት ነው? ሲፈልጉ መነጣጠል። ለምሳሌ እንደመር 2 ሲደመር 2 እሺ፣ ስንት አለን? አሁን ስንት አለን? 2 ሲደመር 2 ስንት አለን? እሺ፣ 4 ሲቀነስ 2 ስንት ቀረን? ደመርን አይደል? ስንፈልግ ደግሞ ምን አለ? ቀነስን። እንደዚያ አይደለም ነው የሚላችሁ። እና ምንድነው አለ? በተዋህዶ ነው ማለቱ ነው። ከዚያ መለኮት አለ ከስጋ አንድ የሆነው እንዲህ በመደረብ አይደለም በተዋህዶ እንጂ። ምክንያቱም በትምህርት ከሆነ ሲፈልጉ መነጠል አለና ቀድሞም በአንድ ላይ ይኖራል እንጂ አይዋሃድም። ቀድሞውንም በአንድ ላይ ይኖራል እንጂ ምን አይልም። ልብሱና እኛ አንድ ላይ ስለኖረ እንዋሃዳለን? አይዋሃድም። ጥንቱንም በአንድ ላይ ኖረ እንጂ። ከዛ መጨረሻው ደግሞ እንበል እንትን ማን ነው? ስድስተኛው እንበለ ቦአዴ በሉ እስኪ ሁላችሁ። እንበለ ምንድን? ቦአዴ ማለት ማዋደድ ማያያዝ ማለት ነው። ምን ማለት ነው አልኳችሁ? ምን ማለት? ማያያዝ ማዋደድ ማለት ነው። አንድም ማለት ተላጽቆ ማለት ነው። ተቃርቦ ማለት ነው። ተላጽቆ ተቃርቦ ማዋሃድ ማያያዝ ማለት እንደምን መሰላችሁ? እንደ ቢስማር ማለት ነው። ቢስማር ታውቃላችሁ? አሁን ቢስማር ሁለት የተለያዩ እንጨቶችን አንድ ላይ ያደርጋል አይደል? ያደርጋል አይደል? እሱ ምን ይባላል? ተላጽቆ ወይም ደግሞ ማያያዝ ይባላል። ይሄ ቦአዴ ይባላል። ከተያያዘ በኋላ መነጣጠል ይቻላል አይቻልም? ይቻላል አይቻልም? ይቻላል። አንደኛ አያያዥ አላቸው ሌላ አካል። ስንት አካል አለ? አንድ እንጨት ከሌላው እንጨት ጋር ቢያያዝ ስንት አካል አለ? ቢስማር አንድ፣ ከዛ ደግሞ እንጨቱና እንጨቱ ስንት ይሆናል? 3። አሁን መለኮት ግን እንዲያ ከሆነ መለኮት እንዴት ነው ልንገልጸው የምንችለው? ምልክናው እንዴት ነው? መለኮት ራሱ ተዋሃጅና አዋሃጅ ነው። ማን አልኳችሁ? ተዋሃጅና ምንድን ነው? አዋሃጁ ማን ነው? መለኮት በሩ እስኪ። ተዋሃጁ ማን ነው? ከማን ጋር ሲባል ከስጋ ጋር ይባላል ማለት ነው። ስለዚህ ይሄ ቦአዴ ማለት እንደ እንጨት ማለት ነው። የእንጨትና የብረት ሰራተኛ እንጨቱን ጠርቦ አለዝቦ ብረቱን ሞርዶ አስማምቶ በመሳሪያ ወይም በብሎን በምስማር ማለት ነው አንድ ቢያደርጋቸው አንድ ይሆናሉ። መሳሪያው ወይም ብሎኑን ቢፈታው ይለያያል። መለኮት እንደዚሁ ዝም ብሎ እንደ ቡለን ተያይዞ ሲፈልግ ደግሞ ምን የሚለያይ አይደለም። ስለዚህ እንበለ ምን አልኳቸው? ቦአዴ በሉ እስኪ። ቦአዴ የማ ከዛ 7ኛው ፍልጠት ነው። ፍልጠት ማለት ከተዋህዶ በኋላ የሚመጣ መለያየት ማለት ነው። ያለ መለየት እንበለ ፍልጠት ማለት ያለ መለየት። ለምሳሌ ባልና ሚስት ይጋባሉ አይደል? ይጋባሉ አይጋቡም? አሁን ባልና ሚስት የሚጋቡት በምንድን ነው? በተዋህዶ በሉ እንጂ በሉ ያገባችሁ ያላገባችሁ በሉ ዝም ብላችሁ በምን አልኳችሁ? እሺ ከዚያ በኋላ በተዋህዶ ከተጋቡ በኋላ መነጣጠል ይችላሉ አይችሉም? እንደ መጻፉም አይቻልም። ያው ምስትፋቱ ምናያችሁ ነው የነገርናችሁ። ይለያያሉ አይደል? እሷም ሌላ ሀገር እሱም ሌላ ሀገር ይኖራሉ። ተዋህዶ የሚለው ቃል አንድ ላይ ሲኖሩ ቢሰራም ሲለያዩ ግን አይሰራም አይደል? መለኮት እንደ ትዳር ተያይዞ ቆይቶ ተዋህዶ ሲባል ቆይቶ የሆነ ዘመን ደግሞ ሊለያይ ማለት ይቻላል አይቻልም? ከተዋህዶ በኋላ በመለኮት ዘንድ ምን የለም? ምንታዌ ወይም ደግሞ መለያየት የለም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ለባሲተ ብርሃን ብለን ነው የምንናገርላት እንጂ በጊዜ ተዋህዶ እርሷን ተዋህዳት ብለን አንናገርም። ብርሃንን ለብሳ ብርሃንን ተጎናጽፋ ምንድን አባይ ወደ ጊዜ ጋር ስቻል
የሃሎ ማእከሌነ በሰጊር ሰላም ይላታል። ብርሃንን የተጎናጸፈ ልጅሽ እርሱ ካንቺ ብርሃንን ተጎናጽፎ በጊዜ ተዋህዶ አካላዊ ቃል ስግው ሆኖ ተወለደ እንጂ አንቺን የተዋሃደ አይደለም። ማለት የተዋሃደው የነሰውን ስጋ ነው እንጂ ብሎ የዚህን ስጋ ተዋህዶ ደግሞ እንበለ ፍልጠት እንበለ ቦአዴ እንበለ ምድር እንበለ ህድመት እንበለ ቱሳሄ እንበለ ህድረት እንበለ ሚጠት ከዛስ አንድ ይቀራል። ምን ነው ይረሳል? ቦአዴ ትድምርት ስነ ይረሳል። ስለዚህ እኒህ ሰባቱን ከነዚህ በተለየ ነገር ግን በፍጹም ተዋህዶ ብላ ቤተክርስቲያን ታስተምራለች። አበው አባቶቻችን የነገሩንም እርሱን ነው ማለት ነው። በዚህና እንዲህ እንድንኖር ያበው አምላክ ይርዳ። ታዲያ አምላክ ሰው ሆነ ስንል እንዴት ነው የሚለውን ደግሞ ቀጣይ እናያለን። እንዴት ነው ማለት አሁን መልቦአዴ መልፈጠር ብለን ተናግረናል አይደል? እሺ እንግዲያ እንዴት ነው እና የሆነው ደግሞ የሚለው እናያለን። እንበልቦአዴ እሺ፣ እንበለፍልጠት እሺ አለ፣ እንበለትድምርት አለ እሺ አለ። እሺ እንዲህ ሁሉ ካልሆነ እንዴት ነው እና የሆነው? እንደ ቡና ካልተቀላቀለ እንደ ማኪያቶና እንደ ቡና እንደ ልብስ ካልተደራረበ እንደ ዳዊትና እንደ ሰገባ ካልሆነ እንደ ወይን ሚጠት ከሌለበት እና እንዴት ነው ለሚለው ደግሞ ቀጣይ ታዲያ ምንድን ያልኳቸው በሉ እንጂ እንዴት ሆነ? ታዲያ አምላክ እንዴት ሰው ሆነ? የነገ ሰው ይበላል።